ሰላም ጤና ይስጥልን እንዳለ ኤልያስ ባላለው በገቢዎች ሚኒስቴር የምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮች መረጃ አቅርቦት ከፍተኛ ባለሙያ ነኝ። ዛሬ የምንመለከተው በገቢ እቃዎች ላይ የሚጣሉ የጉምሩክ ቀረጥና ታክሶች እንዴት ይሰላሉ የሚለውን አብረን እናያለን። አብራችሁን ቆዩ። ስለዚህ ቀጥታ ወደ ምሳሌው ነው የምንሄደው። ለምሳሌ አንድ አስመጪ ከውጪ መኪና ቢያስመጣና የመኪናው የእቃው ዋጋ 500,000 ብር ቢሆን ለትራንስፖርት 1,000 የትራንስፖርት ወጪ 100,000 ቢሆን እና ኢንሹራንስ 10,000 ብር ቢያወጣ ከዛ የጉምሩክ ቀረጥ ምጣኔው 35% ቢሆን ከስተም ዲዩቲ ሬት 35% ቢሆን ኤክሳይዝ ታክስ ምጣኔው 40% ቢሆን የጉምሩክ ቀረጡ ኤክሳይዝ ታክስ የሱር ታክስ ወይም ማህበራዊ ቀረጥ የተጨማሪ እሴት ታክስ ቫት ሌላው ዊዞልዲንግ ታክስ ስንት ይሆናል የሚለውን አብረን እንመለከታለን ማለት ነው። ስለዚህ ቀጥታ የምንሄደው ወደ ሲአይኤፍ ነው። ሲአይኤፍ እኩል ይሆናል እነዚህን መደመር ስለሆነ 500,000 ሲደመር 100,000 ሲደመር 10,000 610,000 ይመጣል። 610,000 ሲአይኤፍ ነው። ይህንን ሲአይኤፍ መሰረት አድርገን ነው ሌሎች ታክሶችን በአጠቃላይ የምንሰራው ማለት ነው። ስለዚህ መጀመሪያ የምንሰራው የጉምሩክ ቀረጡን ነው። የጉምሩክ ቀረጡ የሚሰራው ሲአይኤፉን መሰረት አድርገን ሲአይኤፍ 610,000 ሲባዛ በ35% እናደርጋለን። 35% ቢሆን 213,500 ይመጣል ማለት ነው። ይሄ የጉምሩክ ቀረጡ ነው። ቀጥሎ የምንሰራው ኤክሳይዝ ታክሱን ነው። ኤክሳይዝ ታክስ ሲአይኤፍ ፕላስ ከስተም ዲዩቲ ታይምስ የተሰጠን ግብን አለ 40% ነው የምናደርገው 610,000 ሲደመር የጉምሩክ ቀረጡ 213,500 ሲባዛ የተሰጠን የኤክሳይዝ ታክስ ሬት አለ 40% እናደርጋለን ማለት ነው። ይሄ የኤክሳይዝ ታክሱን እንድናገኝ መሰረት ይሆነናል። 329,400 የኤክሳይዝ ታክስ ሳችን ይሆናል ማለት ነው። ቀጥሎ የምንሰራው ሱር ታክስ ነው። ሱር ታክስ አሁንም እየደመርን ነው የምንሄደው። ሲአይኤፍ ፕላስ የጉምሩክ ቀረጥ ፕላስ ኤክሳይዝ ታክስ 329,400 ታይምስ የጉምሩክ ቀረጥ የሱር ታክስ ሬቱ 10% ነው። ስለዚህ በ10% እናበዛዋለን ማለት ነው። 10% እናደርጋለን 115,290 ይመጣል። ይሄ ሱር ታክስ ነው። ሱር ታክስ ወይም ማህበራዊ ቀረጥ ከሁለቱ አንዱን ነው ምንሰራው። ከሁለቱ አንዱ ነው የሚጣለው ማለት ነው። እንደ አማራጭ ሁለቱ ይያዛሉ። ከሁለቱ አንዱ ግን ቀረጡ የሚጣልበት ወይም የሚሰበሰብበት ይሆናል። ማህበራዊ ቀረጥን ምንሰራው ሲአይኤፍ ላይ ብቻ ነው የሚሆነው። ስለዚህ ሲአይኤፍ 610,000 ሲባዛ የማህበራዊ ቀረጥ ፐርሰንቱ 3% ስለሆነ በ3% እናበዛዋለን ማለት ነው። ይሄ 18,300 ይመጣል። ይህ ማህበራዊ ቀረጡ ነው። ሌላው በመቀጠል የምንሰራው
ስካኒንግ ፊ ሚል አለ። እዚህ ላይ ስካኒንግ ፊ እንሰራለን። ስካኒንግ ክፍያ ሲአይኤፍ ላይ ነው እሱ የሚሰራው 610,000 ሲባዛ በ0.07 ነው። ፐርሰንቱ 0.07% ነው የሚሆነው። ስለዚህ በዚህ ስናበዛው 427 ይመጣል። የስካኒንግ ፊ 427 ትመጣለች። በመቀጠል የምንሰራው የተጨማሪ እሴት ታክስ ነው የሚቀረን። የተጨማሪ እሴት ታክስ ቫት እኩል ይሆናል እነዚህን ሲአይኤፍ ፕላስ የጉምሩክ ቀረጥ ፕላስ ኤክሳይዝ ታክስ ፕላስ ሱር ታክስ ወይም ማህበራዊ ቀረጥ አድርገን ስካኒንግ ፊ እንደምረን የቫቱን እንሰራለን ማለት ነው። ስለዚህ 610,000 ሲደመር የጉምሩክ ቀረጡ 213,500 ሲደመር ኤክሳይዝ ታክስ 329,400 ሲደመር ሱር ታክስ የሱር ታክስን እንስራና የማህበራዊ ቀረጡን ከሁለቱ አንዱ ስለሆነ የሚወሰደው በሱር ታክስ እንስራ 115,290 ሲደመር ስካኒንግ ፊ 427 ሲባዛ በቫት 15% እናደርጋለን ማለት ነው። 15% ስናደርግ 190,292.55 ይመጣል ማለት ነው። ይህ ቫታችን ነው። ሌላው የሚቀረን የመጨረሻው ዊዝሆልዲንግ ታክስ ነው። ዊዝሆልዲንግ ታክስ እኩል ይሆናል ሲአይኤፍ ታይምስ 3% እናደርጋለን 610,000 ሲባዛ በ3% ነው። ዊዝሆልዲንግ ከውጭ በሚገቡ እቃዎች ላይ ምጣኔው 3% ስለሆነ በ3% እናበዛዋለን 18,300 ይመጣል ማለት ነው። ዊዝሆልዲንግ ታክስ አጠቃላይ ቶታል ቀረጥና ታክሱን ስንደምር ቀረጥና ታክስ ስናደርግ እነዚህን በሙሉ ነው እየደመርን የምንሄደው። እነዚህ ሲደመሩ የአጠቃላይ ቀረጥና ታክሱን ይሰጣሉ ማለት ነው። ለዛሬ የነበረን ቆይታ ይህንን ይመስላል። በሌላ ጊዜ በሌላ ፕሮግራም እስክንገናኝ ሰላም ቆዩ።